በኢትዮጵያ ፓርላማ አንድ ትልቅ ክርክር ተነስቷል። ቻይናውያን በኢትዮጵያ ውስጥ የሚፈጽሟቸውን ወንጀሎችና መንግስት ከቻይና ጋር የገባውን አዲስ ስምምነት የሀገሪቱን ጥቅም ይጎዳል በሚል ከፍተኛ ተቃውሞ ቀርቧል። የአብኑ ተመራጭ ዶክተር ደሳለኝ ጫኔ በፓርላማው ፊት ቀርበው ቻይናውያን በሁለት ዋና ዋና ወንጀሎች ጎላ ብለው ይታያሉ ብለዋል። እነዚህም ህገወጥ የማዕድን ማውጣትና ማዘዋወር ሲሆን ሁለተኛው ደግሞ የገንዘብ ማጠብ ወይም መኒ ላውንደሪንግ ናቸው። ዶክተር ደሳለኝ እነዚህ ወንጀለኞች እዚሁ ፍርዳቸውን መጨረስ አለባቸው ሲሉ ተከራክረዋል። ጥያቄው ግን እዚህ ጋር ነው። ፍርደኞቹ ወደ ሀገራቸው ቻይና አሳልፈን ከሰጠን በኋላ እዚያ በትክክል ይቀጣሉ ወይስ በነፃ ይለቀቃሉ? ቁጥጥሩስ እንዴት ነው የሚል ስጋት ነው የቀረበው። የፓርላማው የህግና ፍትህ ጉዳዮች ቋሚ ኮሚቴ ግን ምላሽ አለው። ስምምነቱ እስረኞችን ለመልቀቅ ሳይሆን ለአሰራር ምቾት ነው ብለዋል። ቀደም ሲልም በዲፕሎማሲው መንገድ እስረኞችን የመለዋወጥ ስራ ሲሰራ እንደነበረም አስታውሰዋል። እናንተስ ምን ትላላችሁ? የውጭ ሀገር ዜጎች በኢትዮጵያ ወንጀል ሲፈጽሙ እዚሁ መቀጣት አለባቸው ወይስ ወደ ሀገራቸው መላክ ይሻላል? ሀሳባችሁን በኮሜንት ላይ አስፍሩልኝ።